Welcome guys, how are you? You're right, is everything okay? እንኳን ደህና መጣችሁ. This is the Amoner from BIAB English. So as I always say, if you're still struggling with your English, እንግሊዘኛችሁ ጋር struggle እያደረጋችሁ ከሆነ አጋችሁ አለሁላችሁ. I'm here for you. What you gotta do is practicing. ማድረግ ያለባችሁ ፕራክቲስ ብቻ ነው። ሶ ዛሬ የምናወራው እንግሊዘኛ ላይ ጀማሪ ላላችሁ የሚሆን ቪዲዮ ነው ማለት ነው። ኦኬ ሶ ዛሬ የምናወራው ስለ እንግሊዘኛ ታወሩ የምትችሉበትን ቀላል የሆነ መንገድ ኦኬ ነው ይዤላችሁ የመጣሁት። ሶ በተለይ ደግሞ ከሰዎች ስሰማና ከተለያዩ ሰዎች እኔ ያገኘሁት ነገር ምንድነው በጣም ብዙ ሰዎች እንግሊዘኛ ማውራት ይፈልጋሉ፣ ነገር ግን ምን የሚባል ነገር ማወቅ አይፈልጉም። ናውን ፕሮናውን አድቨርብ አድጀክቲቭ ምናምን የሚባሉትን ነገሮች ማወቅ አይፈልግም። ኦኬ ሶ አብዛኛው ሰው እንግሊዘኛ ማውራት የሚፈልገው ምንን ሳያቅ ነው። ናውን ፕሮናውን አድጀክቲቭ ምናምን የሚባሉትን ነገሮች ሳታውቁ ነው እንግሊዘኛ ማውራት የሚፈልገው ሰው። ዛሬ የማሳያችሁ ምንድነው እንግሊዘኛ ከዜሮ ሆናችሁ ጀምራችሁ እናሳድጋለን ማለት ነው እንግሊዘኛችንን። መጀመሪያ እንግሊዘኛ ለመናገር የሚያስፈልጋችሁ ነገር ምንድነው? ዋነኛውና መሰረታዊ ነገር ምንድነው? ይሄንን ማወቅ፣ ይሄንን ፎርሙላ። ኦኬ ይሄንን ካወቃችሁ እንግሊዘኛ ቻላችሁ አወራችሁ ማለት ነው። ኦኬ ሶ ሰብጀክት ምንድነው፣ ቨርብ ምንድነው የሚለውን ነገር በደንብ አሳያችኋለሁ። ኦኬ ሶ ሰብጀክት ሲደመር ቨርብ ምንድነው ብያችኋለሁ፣ እንግሊዘኛ ያስወራችኋል። ኦኬ ሶ ይሄ የእንግሊዘኛ ፎርሙላ ነው። ሰብጀክት ሲደመር ቨርብ ካወቃችሁ እንግሊዘኛ ማውራት ትችላላችሁ ማለት ነው። ሰብጀክት ምንድነው? ባለቤት እንደማለት ነው። ሲደመር ቨርብ ድርጊት እንደማለት ነው። ሶ ባለቤት ሲደመር ድርጊት ምን ይሆናል ማለት ነው? አረፍተ ነገር ይሆናል ማለት ነው። ስለዚህ ባለቤት ሲደመር ድርጊት ተጠቅማችሁ አረፍተ ነገር ማውራት ትችላላችሁ እንግሊዘኛ ማለት ነው። ኦኬ ሶ ይሄ እንግሊዘኛ ሊያስወራችሁ የሚችሉበት መንገድ ነው። ባለቤት ማለት ምንድነው? አረፍተ ነገሩ የሚያወራለት እንደማለት ነው። ኦኬ ሶ ሰብጀክት እንደማለት ነው በእንግሊዘኛ። ስለዚህ አረፍተ ነገሩ የሚወራለት ሰው ምን ይባላል? ሰብጀክት ይባላል። ቨርቡ ደግሞ ድርጊቱ ነው፣ ባለቤቱ የሚያደርገው ድርጊት እንደማለት ነው። ስለዚህ ሰብጀክቶች ስንት ናቸው በእንግሊዘኛ? 7 የሰብጀክት አይነቶች አሉ። 7 እዚህ ጋር ያስቀመጥኩላችሁ የሰብጀክት አይነቶች እነዚህን ይመስላሉ። ስለዚህ እነዚህ 7 ሰብጀክቶች ሲደመር ቨርብ ደግሞ 3 የቨርብ አይነቶች አሉ። ቨርብ ቱ ቢ፣ ቨርብ ቱ ሃቭ እና አክሽን ቨርብ እዚህ ጋር ያስቀመጥኩላችሁ አሉ። ሰብጀክቶች ሲደመሩ ቨርቦች እኩል ይሆናል አረፍተ ነገር ይሰጣሉ ማለት ነው። ኦኬ በእነዚህ ብቻ እንግሊዘኛ ማውራት ትችላላችሁ። ሰብጀክት እስኪ የመጀመሪያው ምንድነው? አይ ይላል። አይ ማለት እኔ ማለት ነው። ሁለተኛው ዊ ካላችሁ እኛ፣ ዩ አንተ፣ አንቺ፣ እናንተ፣ they እነሱ፣ ሂ እሱ፣ ሺ እሷ፣ ኢት ደግሞ እሱና እሷ እንደማለት ነው። ኦኬ ሶ እነዚህ ሰብጀክቶች አሉ። ሰው እኔ አስገብታችሁ ቨርብ ካስገባችሁ ለምሳሌ 3 አይነት ቨርብ አይነቶች አሉ። ቨርብ ቱ ቢ፣ ቨርብ ቱ ሃቭ፣ አክሽን ቨርብ አለ ብያችኋለሁ። ስለዚህ አክሽን ቨርብ ውሰዱና ኦኬ ከአክሽን ቨርብ ውስጥ ጎ የሚለውን ውሰዱ። ኦኬ ጎ ማለት መሄድ እንደማለት ነው። ስለዚህ አይን ወሰዳችሁ፣ ጎ ወሰዳችሁ። ስለዚህ አይ ጎ ካላችሁ ምንድነው ማለት ነው? እሄዳለሁ። የተሟላ አረፍተ ነገር አወራችሁ ማለት ነው። ሶ አይ ጎ እሄዳለሁ ሆነ ማለት ነው። ኦኬ ከዚህ ምን ውሰዱ? ኦኬ ሌላ እስኪ ሺ እናድርገውና ሺ ውሰዱ። እዚህ ጋር ደግሞ ስፒክስ የሚለውን ውሰዱ። ስለዚህ ሺ ስፒክስ ምን ሆነ ማለት ነው? ትናገራለች ሆነ ማለት ነው። ከዚህ በኋላ የሚመጡት ነገሮች ምንድናቸው? ተጨማሪ ነገሮች ናቸው፣ ወይም ደግሞ ለማወቅ ቀላል የሆኑ ነገሮች ናቸው። ለምሳሌ አሁን እንግሊዘኛ ማስገባት እዚህ ጋር ሺ ስፒክስ አለ። ስለዚህ እንግሊሽ ካስገባችሁ እንግሊዘኛ ትናገራለች። ግን መሰረታዊው ነገር ምንድነው ብያችኋለሁ? ሰብጀክት ሲደመር ቨርብ ነው። ይሄ ሺና ስፒክስ የሚለው ነገር ነው ዋናው ነገር። ከዛ ውጭ ያለው የሚጨመር ነገር ነው ማለት ነው። ኦኬ ለምሳሌ አሁን አይ ውሰዱ፣ አይ እኔ። ቨርብ ቱ ቢ ደግሞ አም ውሰዱ። ስለዚህ አይ አም ካላችሁ እኔ ነኝ እያላችሁ ነው ማለት ነው። ሶ አይ አም ነኝ። ስለዚህ እኔ ነኝ ካላችሁ በኋላ አረፍተ ነገር አወራችሁ። ከዚህ በኋላ ምን ማድረግ ነው? መጨመር። ለምሳሌ ዶክተር የሚለው የምታስገቡ አይ አም ኤ ዶክተር ይሆናል ማለት ነው። ሶ አይ አም ኤ ዶክተር ካላችሁ ዶክተር ነኝ እያላችሁ ነው፣ አረፍተ ነገር አወራችሁ ማለት ነው። ኦኬ ሌላም ውሰዱ፣ ዊ የሚለውን ውሰዱ። ዊ እኛ ቨርብ ቱ ሃቭ ውሰዱ። ስለዚህ ዊ ሃቭ አለን እያላችሁ ነው። ስለዚህ ዊ ሃቭ ብላችሁ
ማስገባት ማለት ነው። ምን አላችሁ እናንተ? ኦኬ I have አለኝ we have አለን ይሆናል ማለት ነው። ኦኬ ሶ ያላችሁን ነገር የምታስገቡ ከሆነ ከዚህ በኋላ ያለው ነገር ምንድነው? ተጨማሪ ነገር ነው። ሶ መሰረታዊው ነገር ምንድነው ማለት ነው? ሰብጀክት ሲደመር ቨርብ ይሆናል ማለት ነው። ሶ በሁለቱ አረፍተ ነገር ብቻ ማውራት ትችላላችሁ ማለት ነው። ሶ አረፍተ ነገር ለማውራት የሚጠቅማችሁ ሰብጀክት ሲደመር ቨርብ ነው ማለት ነው። ከዚህ በኋላ የአረፍተ ነገር ህግ ምንድነው? ሰብጀክት ሲደመር ቨርብ ከገባ በኋላ መሰረታዊው ነገር ከዚህ በኋላ ኦብጀክት ይገባል። ወይም ደግሞ ኦብጀክትን በናውን መተካት ይችላላችሁ፣ ወይም ደግሞ የሰዎችን ስም ሊሆን ይችላል፣ ወይም ደግሞ የተለያዩ ናውኖችን ማስገባት። ለምሳሌ አሁን I go ካላችሁ እሄዳለሁ ነው አይደለ? አረፍተ ነገር ነው። ስለዚህ I go ካላችሁ በኋላ ኦብጀክት ማስገባት ወይም ደግሞ ናውን ማስገባት። ለምሳሌ የት ነው የምትሄዱት እናንተ? I go to school ካላችሁ ስኩል የሚለው ምንድነው ማለት ነው? ኦብጀክት ነው ማለት ነው። ኦኬ I go to school። ኦኬ ለምሳሌ እበላለሁ በሉኝ እስኪ። እበላለሁ I eat እበላለሁ ነው አይደለ? ስለዚህ የምትበሉት ነገር ምንድነው ማለት ነው? ኦብጀክት ይባላል ማለት ነው። ሶ የምትበሉትን ነገር ማስገባት። እስኪ አስገቡልኝ። I eat ምን ትበላላችሁ? ብሬክፋስት ቁርስ እበላለሁ። I eat breakfast መቼ ትበላላችሁ? ከዛ ቀን ማስገባት። ለምንድን ነው የምትበሉት? ከዛ ቀጥሎ ደግሞ ሌላ ነገር መጨማመር ማለት ነው። ኦኬ ሶ መጨመር ስትፈልጉ አረፍተ ነገራችሁን ማስፋት ስትፈልጉ ምን ታስገባላችሁ? ኦብጀክቶች ታስገባላችሁ ማለት ነው። ከዛ ሪዝን እያላችሁ የተለያዩ ነገሮችን ማውራት ትችላላችሁ ማለት ነው። ሶ አረፍተ ነገር መሰረቱ ምንድነው? ሰብጀክት ሲደመር ቨርብ ነው ማለት ነው። እንዳትረሱ ይሄንን። ስለዚህ በቀጣይ ሌሎች ነገሮችን አሳያችኋለሁ። ሶ ይሄ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሌሎች ደግሞ እንዲያገኙ ሼር አድርጉላቸው። ኦኬ ሶ ትሉ ምሪገኝ ሲያ